ወንጌል ሰነዶች ቤት አባላት አገልጋዮች የመዘመርና የመጻፍ ጸጋውን እግዚአብሔር የሰጣቸው የቤተ ክርስቲያን አገልጋዮችና ከሁሉ በላይ ደግሞ ምዕመናን የሚጠበቅባቸው ራሱ የቻለ ድርሻ አለ። መቼስ ወደ ላይ ያሉትን ንጹሐን አበው ሊቃነ ጳጳሳትን ከፍ ብሎ ለነሱ ሀሳብ መስጠት ይከብዳል። ባለመሆናቸው በቤተ ክርስቲያን ትምህርት ሁሉን እንዲያውቁ ናቸው፣ ያውቁታል። ወደ ሰፊዎች ሆነው ነገሮችን የሚጠብቁት እንዲሆኑ በበጎነት ስንመለከተው ነቢዩ ሰማይ ስሚ ምድር አድምጪ ብሎ እንደተናገረው ምናልባት የትንቢቱ መፈጸሚያ እንዳንሆን እየጸለይን መጽሐፍ የሚሉትን ነገር መጠበቅና የአባቶችን ወግና ሕግ ጠብቀው የተሾሙ ሊቃነ ጳጳሳትም አባቶቻቸውን መስለውና አክለው የሃይማኖታችንን ክብር እንዲያስጠብቁልን ማስታወስ መናገር ግድ ነው። እርግጥ ነው ቤተክርስቲያን እንዳለባት ከፍ ብለን እንናገራለን። አሉ ሐዋርያት በነበሩበት ዘመን ቀድሞ ሰማዕት የሆኑ እስጢፋኖስ ነው። ዛሬ ንጹሐን አበው ሊቃነ ጳጳሳት አሉ። እነርሱ ሊያወጡ ሊመሩ ሲገባ እናንተ ናንፋችሁ ልታወጡት ልትመሩት ይኖራሉ። በእነሱ የአስተሳሰብ ደረጃ ሊሆኑ ይችላሉ፣ ግን ልክ አይደለም። ሁልጊዜ በቅዳሴያችን ላይ ያቆሙ የኢየሱስ ክርስቶስን ክብር ማለት ኢየሱስ ክርስቶስን አምላክ ሆኖ የማያምነው ቢሆን የኢየሱስ ክርስቶስ የሆነችውን ቤተክርስቲያን ቢቃወማት ቢኖር ቢሆን የወገዘ ይሁን። ይሄ ስልጣን ቤተክርስቲያናችን ይሄን ማድረግ ስልጣን አላት። ይሄን ደግሞ ያቆሙ ካህኑ የሚኖርበት ድርሻ ምን የተሰጠው ድርሻ ከጨለማ ጋር እንዳለው ጨለማ ነው ብሎ እንዲያወስ በብርሃን እንዲመላለስ የተሰጠው አልጫ ሆኖ እንዳይጣል የተቀመመ ሕይወት እንዲኖረው የተሰጠው ስልጣን አለ። በአንጻሩ ቤተክርስቲያናችን በቅዱስ ሲኖዶስ ስለምትመራ ቅዱስ ሲኖዶስ የተሰጠው ሰማያዊ ስልጣን አለው። ቅዱስ ጳውሎስ እግዚአብሔር በደሙ የዋጃትን ቤተክርስቲያን ጠብቋት ዘንድ ለመንጋውና ለራሳችሁ ተጠንቀቁ ብሎ ወንድሞቹ ሐዋርያት ምክር እንደሰጠ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስን በደሙ መሳኪነት ቤተክርስቲያኒቱን ካነጻት ከመሰረታት በኋላ ቅድመ ዕርገት ድኅረ ትንሣኤ በጎቼን ጠብቅ ገልገሎቼን አሰማራ ብሎ በቅዱስ ጴጥሮስ አንጻር በጴጥሮስ መንበር ለሚሾሙ ለንጹሐን አበው ሊቃነ ጳጳሳት ምዕመናኑን የመጠበቅ ትምህርቱን፣ ስርዓቱን፣ አገልግሎቱን የመጠበቅ ኃላፊነት ሰጥቷል። ካህናት ከእግዚአብሔር ስልጣን እንደተሰጣቸው ንጹሐን አበው ሊቃነ ጳጳሳት በእግዚአብሔር መንፈስ ቅዱስ እንደተሾሙ እናምናለን። የተሰጣቸው ስልጣን ይሄ ነው። ሃይማኖትን የመጠበቅ ምዕመናንን መንጋው የመጠበቅ ከመንጋው ቀድሞ ለሃይማኖት ምስክር ሆኖ በመልካም መመስከር ነው። ዛሬ ላይ መናፍቃን እቼስ ባለቤቱን ካናቋጡ አይደለም ነውና ምናልባት ያንቀላፋ ስላለ ይመስለኛል እንክርዳዳቸውን እየዘሩ ነው ያሉት። ስለዚህ በኢየሱስ ክርስቶስ የባህሪ ኃላፊነት ላይ በሚስጥረ ሥላሴ ላይ ክህደት ሲዘራ ዝም ብሎ በመመልከት በእመቤታችን ላይ ኑፋቄ ሲነገር በቅዱሳን ክብር ላይ የማይሆን ኦርቶዶክሳዊ ያልሆኑ ትምህርቶች ሲሰጡ የቅዱስ ሲኖዶሱ አባላት ዝም ብለው በግልም እንደ ሃይማኖት አማኝነታቸው በመጽሐፉ በመመስከር በጉባኤው በቅዱስ ሲኖዶስ ላይ አጀንዳ ሆኖ ልክ ንጹሐን አበው ሊቃነ ጳጳሳት ጉባኤ ሲያደርጉ በጉባኤ ኒቄያ ስርዓት መሰረት 318 ሊቃነ ጳጳሳት ሲሰበሰቡ አርዮስን ለማውገዝ 319ኛ መንበር አስቀምጠዋል። ዛሬ በቅዱስ ሲኖዶስ ላይ እንደዚያ ይደረጋል። መንፈስ ቅዱስ መሀላቸው ቢሆን በመንፈስ ቅዱስ የሚመሩ ናቸውና እንዲመራቸው ሃይማኖትን ቅድሚያ እንዳደርገው ቀርጸው በአትናቴዎስ በቅዱሳን አበው መንበር የተሾሙና ስልጣን የተተኩ ስለሆነ አርዮስን ሰለስቱ ምዕት ለይተው አንድ ሀሳብ ተናጋሪ እንዳለቃለ ሕይወትና ነዋሪ ሆነው መስክረው ሃይማኖታችንን አስጥተው ኦርቶዶክስ እንዳሏት ወይም በቆስጠንጢንያ የተገኙ ሊቃውንት ጳጳሳት በኤፌሶን ጉባኤ ላይ ንስጥሮስን ያወገዙት እነ ቅዱስ ቄርሎስ እንደተነሱበት ዘመን ዛሬ ላይ እንደ አርዮስ እንደ ንስጥሮስ እንደ ሰባሊዮስ እንደ መርቆሬዎስ እዛ እንኳን ድረስ የደረሱ ባይሆኑ የተነሱበት መንገድና ሀሳብ ግን የእነ አርዮስ መንገድ ስለሆነ
ይሄ ማለት ነው ተራራሪዎሳውያን ናቸው። ፍጹም ካሊ ለመሆን ንስጥሮስና እንደ አሪዎስ እውቀት እንኳን የላቸው፣ ያን ያህል እውቀት የላቸው። ነገር ግን የሚሄዱበት መንገድ የእነ አሪዎስ መንገድ ስለሆነ፣ የእነ ንስጥሮስ መንገድ ስለሆነ፣ የእነ ሰባሪዎስ መንገድ ስለሆነ በእናትናቸው መንበር የተተኩት ብፁዓን አበው ሊቃነ ጳጳሳት የመጀመሪያው ድርሻቸው ሃይማኖትን የመጠበቅ ስጋዊ ነገር ማስተዳደር ምንደኛው ቤተክርስቲያኒቱን እንዳያጠፋት የቤተክርስቲያን አለኝተ እግዚአብሔር የተባሉት ካህናት እንደ እግዚአብሔር ሆነው ቤተክርስቲያኒቱን ትምህርቷ ሳይፋለስ ሳይታነስ ስርዓቷ እንዳይጠፋ ጠንቅቀው አውቀው ማሳወቅ ስለሆነ ይህንን ነገር አጀንዳ አድርገው ምዕመኑ የማረጋጋት በክህነት ውስጥ ያሉትን አካላት ደግሞ መምከር፣ ማስተማር፣ የማይመለሱ ደግሞ መለየት። ይሄ ሊሆን ደስ ባደረጉልን ቤተክርስቲያኒቱንም ደግሞ ልዩነቷ አስተዳደራዊ ልዩነቷ የገሌና የገሌ ብላ መከፋፈሏ ለእነዚህ ተኩላዎች መግቢያ በር ስለከፈተ በተቻለ መጠን ብፁዓን አበው ሊቃነ ጳጳሳት እገሌ ወገሌ ሳይባባሉ ወደ አንድነት መጥተው እንኳን ተለያይተን አንድም ሆነ ሊከብድ የሚችለው ይሄን ወቅት ወቅዘራሽ የሆነው ክህደት ማራቅ እንዲቻል እነሱም አንድ ሆነው አገልጋዮችን አንድ አድርገው ከሃዲያን የመለየት የመምከር የማዳንና የመገሰጹ ስራ ቢሰሩ ብፁዓን አበው ሊቃነ ጳጳሳት በሽንገላ በዘረኝነት በተለያዩ ነገሮች እየገቡ መናፍቃኑ ልባቸውን እንዳያራሯቸው ለሃይማኖት ክርኛ እንዲሰጡ በክህደት ሲያዙ በሩፋቄ ሲያዙ እኛ እኮ ከዚህ ወገን ስለተወለድን ነው የዚህ አካል አባላት ስላሉን ነው እያሉ የጳጳሳትን ልብ የሚያራሩና ፍርድን የሚያዘናሉ ብዙዎች ተነስተዋል። ጳጳስን ከጳጳስ እየለያዩ የጳጳሳቱን ተልእኮ እንኳን ስጋዊ አስመስለው የሚዘግቡ አካላት እንኳን የተነሱበት ወቅት ላይ ደርሰናል። ይህ ራሱ ለፍርድና ለቤተክርስቲያኒቱ ልዕልና የተላበሰው ውሳኔዋ የማይገዙ አካላትን ለመፍጠር ትልቅ በር ይከፍታል። ኢትዮጵያ ውስጥ በክህደታቸው የተወገዙ አካላት ከኢትዮጵያ ባህል ተሻገሩ በኋላ ጳጳስ መስለው የሚኖሩ አካላት ተነስተዋል። ቤተክርስቲያኒቱ አውግዛ ለይታ መመሪያ ሰጥታ መመሪያውን የማይፈጽሙትን አካላት በህግ መጠየቅ የምትችልበት ዛሬ አንድ ምዳይ ጽዋት ከዘረፈ ሰው 5 ዓመት ይፈረድበታል። እርግጥ ማግባብ ነው የእግዚአብሔር ሆኖ መውሰድ የለበትም። ነገረ ማርያምን ሚስጥረ ሥላሴን የካደ ሰው ግን ከአንዱ ደብር ተነስቶ ሌላ ደብር ላይ ሲሾም ነው የምንመለከተው። የሥጋው ይሻል የነፍስ ነው የትኛው ላይ ነው ተልእኮ የሚለው ደወል ላይ መናገሩ ባለመቅሩ አጀንዳ አድርጎ መያዙ ሳይሻል አይቀርም። ምክንያቱም ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክብርና ልዕልና አባቶቻችን ቆመው ቶሎ በጊዜ ውሳኔ የማይሰጡ ከሆነ ይህ መንፈስ ወደማይፈልግ አቅጣጫ ይሄድና ዛሬ በመካከለኛው ምስራቅ በስደት እምነት ውስጥ ያሉ አካላት እንኳን ለእምነታችን ብለው የሚፈጽሙትን መጥፎ ድርጊት ሊያስኬድ ወደሚቻልበት ጥግ እንዳይደርስ ስልጣኑ የተሰጣቸው አባቶቻችን በጊዜው ስራ ሊሰሩ፣ ሁለተኛ የደብር አለቆችና አስተዳዳሪዎች ገቢ እናስገባለን፣ ቤተክርስቲያን እናሳድጋለን በሚል ሀሳብና ህዝብ የሚሰበስብላቸው እየመሰላቸው ዝም ብሎ ከዓለም በመጣው መጥፎ መንፈስ ገሌ የሚባል ታዋቂ ይጠራልን ብለው ምዕመናንና ቃቅን ባለስልጣኖችን ባዮች ለሚሰጡት ገንዘብ የቤተክርስቲያንን ትምህርት ማራምዶ አካላትን የሚጋብዙ የቤተክርስቲያን የደብር አስተዳዳሪዎች ላይ ሲተኮ ይላላች። ቦታው የቤተክርስቲያኑ አምላክና ትምህርት ይፋረዳል። እውነት ሳይነገር በቤተክርስቲያን ውስጥ የሚኖርበት ዘመን የለም። ትክክለኛው እምነት እንዲረዱ ነው እንጂ ሰው ይሰበሰባል ገንዘብ ይገኛል በማለት ብቻ የቤተክርስቲያኑን ትምህርት የሚቃወሙትን አካላት ገንዘብ ሊገኝ ይችላል። የሰው ልብ ይጠፋል። ገዳማትን ነገር የሚያፈርሱ አብያተ ክርስቲያናትን የሚያፈርሱ አካላትን ጠርቶ ምዕመናን ነፍሳቸውን ለክህደት ከማስተማረት መቆጠብ ይገባል። ኃላፊነትን ጭምር ነው። ስለዚህ የደብር አስተዳዳሪዎችን የቅዱስ ሲኖዶስን ልዕልና ማስጠበቅ ማስፈጸም ይኖርባቸዋል። የበላይ አካል ሲወስን ማስፈጸም በበታች ያለው አካል ቃል አባታቱና በታቸው ወደ ማስፈጸም ላይ ይችሉ ይሆናል። ነገር ግን ኃላፊነት ካለባቸው ለሃይማኖት መታሰር ግድ ነው። ምክንያቱም በደም በፊት በደም ብዛት መታሰር አለ። ከዛ መሄድ ነው ስርሻ የሃይማኖት ክብር ነው። ስለዚህ የደብር አስተዳዳሪዎች የስብከተ ወንጌል ኃላፊዎች ከሳምንት እስከ ሳምንት
ቤተክርስቲያኒቱ ቀለል ያለ ጊዜ ሲፈስባት የምትኖር ናት። ስለዚህ የቤተክርስቲያኒቱ ድምፅ ማያስተጋቡ የቤተክርስቲያኒቱ ለአይን የሌላቸው የሃይማኖት እውቀት የሌላቸው አካላት መምህራን ሆነው ቤተክርስቲያኒቱ ላይ ሊደረቀው አይገባቸው። ስለዚህ ቀድሞ እንዲማሩ በመምከር በማስተማር አሁን በመጠበቅ በማስጠበቅ የቤተክርስቲያኒቱን ትምህርትና ልዕልና ማስጠበቅ ይገባል። ሌላው የቤተክርስቲያን አገልጋዮች በእውነቱ ከሆነ መምህሩን የመጠበቅ ኃላፊነት የተሰጣቸው ወንጌል ስራ ሰባኪነትን ስራ ያደረጉ ንጹሐን ከራሳቸው ክብር ይልቅ ለቤተክርስቲያን ክብር የሰጡ የሚያቃጥላቸው እንዴት አድርገን እነዚህ ታሪኮችን መምከር ይመልስ ካልወለዳቸው ደግሞ እንዴት ይንደሉ እንዴት እናቃጣቸው እንዴት ለአባቶች እናሳውቅ ብለው ፍጹም የሚቀሩ ፍጹም ለቤተክርስቲያን ክብር የሚኖሩ ደግሞ በርካታ መምህራን ወንጌል ሰባኪያን የቤተክርስቲያን ድምፆች ከዋክብት በርካቶች አሉ። ለቤተክርስቲያን ክብር የሚኖሩ በአንድነት በመደራጀት የቤተክርስቲያኒቱ ድምፅ መታሰር፣ መከራከት፣ መገረፍ እነዚህ ሁሉ የሚተረጉሙ ናቸው። የታሰሩ እንደናገራለን የሚታሰሩ ወንድሞቻችን ናቸው። የሚገረፉ ይህን ለመቀበል የማይሳቀሩ እነዚህን አካላት ማገዝ የበለጠ ደግሞ መበርታት የሚጠበቅባቸው ወንድሞች ናቸው። ሌላው የሰንበት ትምህርት ቤት ወጣቶች አንድ መምህር ሲመጣ ማን ነው ምንድን ነው የት ነበረ ከየት መጣ ብሎ አድራሻው መጠየቅ ዝም ብሎ መጽሔት ላይ ሰለታኝ ሚዲያ ላይ ሰለታኝ አይደለም። እንደ ነጠላ ማቀንቀኛ የሆነ ድምፅ ስለለቀቀ አይደለም። ማን ነው ምንድን ነው ከየት መጣ ወዴት ይሄዳል ብሎ መጠየቅ አድራሻውን ማወቅ ከዛም በኋላ ነው ማንነቱ መልካም መዓዛ እንዳለው ከተዳበሰ ከታወቀ በኋላ ወደ አገልግሎት ማምጣት ደግ ማስቀመጥ የመጣው ሁሉ መመነን የለበት መታወቅ መቻል አለበት። ከእግዚአብሔር ነው ወይስ ከራሱ መንፈስ ነው የሚለው ማለት ነው። ሌላው ከብዙ አገልጋዮች ደግሞ የሚጠበቀው መቼስ ለፍጥረት ከእግዚአብሔር በላይ ፍቅር የለም። እግዚአብሔር ነው ፍቅር። አንዳንድ ሰው ስለ ታሪኮች ስንናገር አይሁድ ሆነ ሰዎችን የምንሰጥ ነው የሚመስላቸው። እነሱ ደግሞ ከእግዚአብሔር በላይ ለቤተክርስቲያን ፍቅር ያላቸው ይመስል እንደው በፍቅር ማሸነፍ አይቻልም። ሰውየው ብሩን ጅብ እየበላው እስቲ ዝም በል እንዳለው ቤተክርስቲያን ተበልታ ካለቀች በኋላ ሳያውቁ ተሰልበው ማይተማቸው ሳይለጥፉ ነጥላቸው ሳያውቁ የታድሶ እብዳር አራማጅ የሆናቸው የማያውቁ ለቤተክርስቲያን ክብር ዛሬ ላይ ለርቀው በመስከር ያካታቸው ብዙዎች በአንጻሩ በአግባቡም ደግሞ የማይቃወሙ አሉ። በአግባቡ ይሄ ሁለት ጽንፍ። ስለዚህ አደጋሪ መረጃዎች ዛሬ ልጅ ተብሎ የሚጠየቅበት ወቅት አይደለም። ፈሷል፣ ሞልቶ ፈሷል። ከላይ እስከ ጫፍ ሞልቶ ፈሷል። መረጃ ነው። ሰው ሁሉ መረጃ ነው። ዛሬ ላይ መረጃ ይሰብሰብ ማስረጃ ይጣፍ ብሎ የሚጠየቅበት ወቅት አይደለም። ውሳኔ ለመስጠት እንዲችሉ አባቶችን የበለጠ ማበረታት የሚገባበት ወቅት ነው። መረጃ ማስረጃዎች ነው። ተለይተዋል። ሬባዮችም አሉ። እንደ ትላንትናው ተሸማቀው ተደብቀው አይደለም። ለካህናትና ለሕዝቡ ነው የሚናገሩበት ወቅት ላይ ለመናገር የሚከብዳሉ ስራ ለሚካኤል ላይ ቆምለታለው አማኑኤል አትበሉ እያሉ የሚሰሩበት ሰዓት ላይ አሁን ያን ታድሶችን ብለው ራሳቸውን የሚናገሩበት ወቅት ላይ ደርሰናል። ስጋዬ የበላ ለቤት የዘላለም ሕይወት አለው የሚለው የኢየሱስ ክርስቶስን ትምህርት ተቃውሞ የለው ብለው የሚሰሩበት ደረጃ ላይ ደርሷል። እኔ ባዮች ነው ማለት እነዚህ አካላት ቤተክርስቲያኑ መክራ ማስተምራ ጸልያ እንድትመልስ ማድረግ አንድ አካል እንዲያውም ደግሞ ለአባቶች ፊት ማድረግ ሌላው አካል ነው። ዝምታው ግን ለመናፍቃኑ ትልቅ ድል ነው። ዝም ብለህ ነው ዝም ማለት አይገባም ሲባል ደግሞ መለየት ያስፈልጋል። እንክርዳዱ እንነቅላለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምር ዘሪ ዘሩ ይዘራው ተዘርቶ መልካም መሬት ላይ የተዘራ ስንዴ ነበረ። ጠባቂ አኑሮ ገበሬው ወደሚሄድበት ሲሄድ ጠባቂውን አንከራቶ ሳለ ጠላት መጥቶ እንክርዳድ ዘራ። ጠባቂው መጥቶ ማለት ባለቤቱ መጥቶ የተክሉ ባለቤት መጥቶ ጠባቂዎቹ መልካም ስንዴ ዘርቼ ነበረ እንክርዳድ አወቀዋል ይሄን ማን አደረገ ሲላቸው እንጃ ጠላት አድርጎ ሊሆን ይችላል ሄደን እንቀረው እንክርዳዱ ነው የለም እንክርዳዱን ነቅላለን ስትሉ ስንዴውን ማራችሁ ትነቅላላችሁ። ዛሬ
መናፍቃኑ የሚፈልጉት ነገር ቢኖር ስንዴው ጋር ተጠግተው እነሱ ከኋላ ሆነው የቤተ ክርስቲያን ስንዴዎችን ማስመታት፣ የቤተ ክርስቲያን ስንዴዎች እንክርዳዶችን እንዲከላከሉ የእነሱን ትከሻ ተጠቅመው እንክርዳዶቹ የተደረጉ ነው ያሉት። እዚህ ገንዘብ እየላሉ ቤተ ክርስቲያኒቱን ለማጥፋት ወንጌል እናዳረሳለን ብለው እዛ ወንድሞቻችን ስንዴ የነበሩትን እንክርዳድ አድርገዋቸዋል። ሌሎቹ ደግሞ ስንዴዎች እንክርዳዶች በመናገራቸው አካሄዱ ሊሆን ይችላል፣ አገላለጡ ሊሆን ይችላል፣ ቅሬታ አለን ብሎ የሚመጡ አካላት ስንዴዎቹን እንክርዳዱን ደግሞ አንድ ቦታ ውስጥ የሚተካክል ሊኖር ይችላል። አካሄዱን ማድረግ ማስተካከል እንክርዳዱ ምክንያቱም የነፍስ አገልግሎት ስለሆነ ስንዴውን ደግሞ በግሳጼ በትምህርት በምክር እንዲመለስ የአካሄድ ስልቶችን በመቀየስ ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ በመምህራነ ወንጌል በእውነት በዚህ ቤተክርስቲያን ውስጥ እኮ ነው ጳጳስ ሊቀ ጳጳስ ተብሎ መሾም አቆማዳውን አውልቃ ወርቅ ያለበሰች ቤተክርስቲያን ናት። ግራዝማች ደጃዝማች ከመባል እኮ ጳጳስ ሊቀ ጳጳስ ካህን ሊቀ ካህን ሊቀ ኅሩያን መጋቢ መጋቢያን መባል እኮ በዚህ ቤተክርስቲያን ውስጥ እኮ ከታች አንስታው በመረጃ ታስቀምጦች ቤተክርስቲያን ናት። ማንም ሰው ዶክተር ወይም ፕሮፌሰር ስለሆነ አይደለም ከአንድ ሀገር ወደ አንድ ሀገር እየተጠራ ከንጉሥ በላይ እንክብካቤ እየተደረገለት እንዲያገለግል የሚጠራው እኮ በቤተክርስቲያን ውስጥ ስለመጣ ቤተክርስቲያን ታዲያ አገልጋዩ ጠንቅቆ አውቆ መጠበቅ ካልቻለ ሁሉ ሰማያዊው ክብር በውርደት ይለወጣል፣ ማቅለጥ ይመጣል፣ ማልቀስ ይመጣል፣ ረሃብ ይመጣል። እውነተኛውን የኦርቶዶክስ ተዋሕዶ እምነት ስርዓትና ታሪክ የማያውቅ ረሃብተኛ የሚነሳበት ወቅት ላይ ይደርሳል። ስለዚህ ትምህርት ቤቶች የአባቶች ዩኒቨርስቲ አለ ተብሎ እንደተነገረው አሁን ምረት መጠበቅ የቤተ ክርስቲያን አስተዳደር በንጽህናና ቅድስና የተዋጀ ማድረግ፣ ፍትሐዊነትን ማስፈን፣ ሙስና ዘረኝነትን ከቤተ ክርስቲያን ውስጥ እንዲጠፋ መንፈሱን መቃወም ሰዎችን ብቻ አይደለም ያንን መጥፎ መንፈስ ማን ያመጣው ዛሬ ወደ ዓለም መጥፎ መንፈስ የተረጨበት ወቅት ነው። አንዷ ተነስታ ኤልያስ መጥቷል ብላ የምትናገርበት ይህንን እንኳን ለመንከር ጉልበት ያጣንበት ወቅት ነው። ቅድስና የጠፋበት ወቅት አጥማቂንን እያሉ ህዝቡን በስነ ልቦናዊ እየሰለቡ ከእውነተኛው አውደ ምሕረትና እግዚአብሔር ማርያም ሰው የሚለዩበት ወቅት ላይ ደርሷል። ማንም በገደኛ የተነሳ በኦርቶዶክስ ካባ የኢየሱስ ክርስቶስን የባህርይ አምላክነትን የሚቃወም ሰው ሌላው ቤተክርስቲያኒቱ አስተምራው ፍቅር እያለ ፍቅር እያለ ይመስል ስለ ፍቅር ማሰብ ይመስል ዶግማው ሲነገር ፍቅር ይላል፣ ፍቅሩ ሲነገር ደግሞ ይክዳል። ቤተክርስቲያኒቱ ወደ ማህበራዊ ወደ መንፈሳዊ ትምህርቷ ስታዘነብል ዶግማውንና ክህደታቸውን ይዘራል። ዶግማው ላይ ደግሞ ስታጸና ፍቅር እያሉ ሰው ለመከፋፈል ይጥራል። ስለዚህ ሊቃነ ጳጳሳት በተሰጣቸው ኃላፊነት የወሰኑ አገልጋዩ ደግሞ ዝም ብሎ አንዳንዶች ኦርቶዶክሳዊ አገልግሎት ምን እንደሆነ እንኳን ሳይረዱ ሰው ዝም ብሎ ይሰለባቸዋል። ሰው ይሰለባቸው ተካትሎ በጭብጨባ ይሆናል፣ በጩኸት ይሆናል። ይህም አይደለም። ቤተክርስቲያን በመከራ የወለደቻቸው አገልጋዮች የተደበቁ ብዙ አገልጋዮች አሉና እውነተኞቹ አገልጋዮች ለቤተክርስቲያኒቱ ክብርን መቆም ስለሚገባቸው ሁሉም የድርሻውን መወጣት አለበት።